አስደናቂ ድምጽ ይሆናል። የምድር መንቀጥቀጥ ይሆናል። የምድር መናወጥ ይሆናል። ለአማኞች አንድ ድምጽ ይሰማል። ከድምጽ በኋላ ለሙታን ሕይወት ይሰጣል። በሕይወት ያሉ አማኞች ደግሞ ይቀየራሉ። ከተማችን ኢየሩሳሌም ትባላለች። ከክብር ወደ ክብር የተባለው ጉዞ የሚያልቀው ዛጋ ነው። የኢየሩሳሌም ተጓዦች አሜን ናችሁ ወይ? እየወደቃችሁም ተራመዱ። በድካም ውስጥ ሆናችሁም ተራመዱ። በፈተና ውስጥ ሆናችሁም ተራመዱ። በጦርነት በስቃይ ውስጥ ሆናችሁም ተራመዱ። ከተማችሁ ቅርብ ነው። አገራችሁ ቅርብ ነው። እዚህ መጽሐፍ ቅዱስ ውስጥ የተጻፈችው አዲስቱ ኢየሩሳሌም ከአእምሮ በላይ ናት። ክርስቶስ በገነባት በአዲስቱ ኢየሩሳሌም ላይ መኖር የሚችሉ ሰዎች ከክብር ወደ ክብር የተለወጡ ሰዎች ናቸው። ሌላው ዝም ብሎ ዘው ብሎ መግባት አይችልም። እዚህ ምድር ያለው ሁሉ ነገር እዛ ይቀየራል። አዲስቱ ኢየሩሳሌምን አሁን ከምንኖርባት ዓለም በጣም እንድትለይ የሚያደርጉ ብዙ ነገሮች አሉ። ከነሱ መካከል የመጀመሪያው ሆስፒታል የለም። 1 ኪሎ ሜትር ሄደ ምታየው ሆስፒታል፣ ክሊኒክ፣ መድኃኒት ቤት። ለምን? በሽተኛ ስላለ። እዛ ጋር ግን መድኃኒት ቤት የለም፣ ሆስፒታል የለም፣ ክሊኒክ የለም። ለምን ሲባል በሽተኛ የለም። በኢየሩሳሌም ከተማ ማየት የማትችሉት ሌላኛው ነገር እስር ቤቶች የሉም። መስኮት ሰብሮ የሚገባ ሰውን ወግቶ የሚገድል ደም የሚያፈስስ ወንጀለኛ ስለሌለ እስር ቤቶች አይታሰቡም። ከብዙ ምልክቶች መካከል ሶስተኛው ምንጣፍ አንጥፎ የሚለምኑ ለማኞች አይታዩም። እንደዚህ ቁጭ ብሎ የሚለምን ለማኝ የለም። ለምን? ሰው ሁሉ ሀብታም ነው። እዚህ የሚኖር እዛ የማይኖር። ሌላኛው ነገር መቃብር ስፍራ ነው። መቃብር አታገኙም። አሁን እዚህ ጋር በየቦታው መቃብር ቦታ አለ አይደል? በኢየሩሳሌም ከተማ ውስጥ ግን ለመቃብር ተብሎ የተቀመጠ ቦታ የለም። ትሄዳለህ፣ መቃብር ቦታ አይታይም። ለምን ሲባል የሚሞት የለም። ሞት ለዘላለም ይሻራል። በሽታ ለዘላለም ይሻራል። ለምን ካላችሁ ከክብር ወደ ክብር ተለውጠናል። ብሉይ ኪዳን የተጻፈው በድንጋይ ላይ ነው፣ ፊደል ተብሏል። የአዲስ ኪዳን ሕግ መካከለኛ በሆነው በኢየሱስ የተገኘው የአዲስ ኪዳን ሕግ በመንፈስ ቅዱስ አማካኝነት በልባችን ላይ ተጻፈ። የእግዚአብሔር ሕግ አልተሻረም፣ ቦታውን ነው የቀየረው። ድንጋይ ላይ ከተጻፈበት ተነስቶ በሰዎች ልብ ላይ ነው የሆነው እንጂ እግዚአብሔር የብሉይ ኪዳን ሕግ ተሰርዟል፣ ስለዚህ አትግደል በብሉይ ኪዳን የሚለውን አሁን ግደል የሚል የለም። ቦታ ነው የቀየረው። ድንጋይ ላይ የምታየው የእግዚአብሔር ሕግ በልባችሁ ላይ ተጻፈ። መንፈስ ቅዱስ የቅርብ ወዳጃችን ነው። ማንም የቅርቤ ነው የምትለው ሰው መጥቶ አጠገብ ይቀመጣል እንጂ ውስጥ ገብቶ አይቀመጥም። መንፈስ ቅዱስ ግን አጠገብ ሳይሆን ውስጥ ላይ ነው ያለው።